ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ቆያችሁ? ከከፋ ማህበረሰብ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁን ልትቆዩ በአክብሮት ጋብዛለሁ። በቅድሚያ አጫጭር ዜናዎችን እነሆ። በጠለ ወረዳ 8ኛ ዙር የአንድ ጀንበር የአረንጓዴ አሻራ የችግኝ ተከላ መርሃ ግብር በያማ ቀበሌ ተካሂዷል። በመርሃ ግብሩ የተገኙት የወረዳው ዋና አስተዳዳሪ አቶ አትርሽታቸው በዚህ ወቅት እንደገለጹት የአረንጓዴ አሻራ ኢኒሼቲቭ በሀገር ደረጃ የአካባቢ ጥበቃ፣ የደን ሽፋን መጨመር፣ በአየር ንብረት ለውጥ ተጽዕኖን በመቀነስ እንዲሁም በኢኮኖሚ ዘርፍ ተጨባጭ ውጤቶችን እያስመዘገበ ይገኛል። በመሆኑም ሁሉም የህብረተሰብ ክፍሎች የተተከሉ ችግኞችን ከመትከል ባለፈ በአግባቡ በመንከባከብ ዘላቂ ውጤት እንዲያስመዘግቡ ጥሪ አቅርበዋል። በዕለቱ በወረዳው በሁሉም ቀበሌ የችግኝ መትከያ ጣቢያዎች 472993 ችግኞች እንደሚተከሉ የተገለጸ ሲሆን የሚተከሉ ችግኞች የፍራፍሬ ዘሮች፣ የእንስሳት መኖ፣ የጥምር ደን ዝርያዎችና ሌሎች ለአካባቢ ጥበቃና ለኢኮኖሚ ጠቀሜታ ያላቸው እጽዋት ናቸው። በፕሮግራሙ የመንግስት የስራ አስተባባሪ አካላት፣ የተለያዩ የቀበሌ የህብረተሰብ ክፍሎች፣ ታዳጊ አትሌቶችና ሌሎች ተሳታፊዎች በመገኘት በንቅናቄ የችግኝ ተከላ አካሂዷል ሲል የወረዳው መንግስት ኮሚኒኬሽን ዘግቧል። ወደ ዝርዝር ዜናዎች አለፍን። የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በከፋ ዞን ሺሾንዴ ወረዳ ኦማ ሾንጋ ቀበሌ ተገኝተው የአንድ ጀንበር ችግኝ ተከላን አስጀምረዋል። ከአዲስ ተከላ በተጨማሪ ቀደም ሲል የተተከሉ ችግኞችን የመንከባከብ ጉዳይ በልዩ ትኩረት እየተሰራ መሆኑንም ተመላክቷል። ዘገባው የሀብታም ወልደስላሴ ነው። አብይ ብርሃኑ ያቀርባል። እንደ ሀገር 800 ሚሊዮን በዞን ደረጃ 6 ሚሊዮን 300 ሺህ በላይ ችግኝ በአንድ ጀንበር ለመትከል በታቀደው እቅድ መሰረት የዞኑ ዋና አስተዳዳሪ አቶ እንዳሻው ከበደ በተገኙበት በሺሾንዴ ወረዳ ተከላ ተጀምሯል። በወረዳው 346 ሺህ ችግኝ በአንድ ጀንበር ተከላ የተያዘ እቅድ ሲሆን በአሁኑ ሰዓት በኦማ ሾንጋ ተከላ ተጀምሯል። እንደ ወረዳ 107.6 ሄክታር በላይ ተከላ እንደሚካሄድም ያገኘነው መረጃ ያመለክታል። በተከላ መርሃ ግብር ላይ ተገኝተው መግቢያ ንግግር ያደረጉት የወረዳ ግብርናና ህብረት ስራ ጽህፈት ቤት ኃላፊ አቶ አዱኛ አለሙ ባለፉት 5 ዓመታት በአረንጓዴ አሻራ መርሃ ግብር በሚሊዮን የሚቆጠሩ ችግኞችን በመትከልና በመንከባከብ ስኬታማ ስራዎች መከናወን መቻላቸውን ተናግሯል። የሺሾንዴ ወረዳ ዋና አስተዳዳሪ አቶ ደሙስ ገብረ ማርያም በበኩላቸው ከዚህ የተገኙ መልካም ተሞክሮዎችን በማስፋፋትና ተግዳሮቶችን በማረም በ2018 ዓ.ም የአረንጓዴ አሻራ ችግኝ ተከላ የላቀ ውጤት እንዲመዘገብ በመስራት ወረዳውን ያለውን መልካም አጋጣሚዎችን በመጠቀም የአረንጓዴ አሻራ ስራ ማሳለጥ አለበት ብለዋል። ውጤቶችን ስናይ የጽድቀት መጠኑ ከጊዜ ወደ ጊዜ እየተሻሻለ የመጣበት ሁኔታዎች አሉ። በተለይ ያው አካባቢያችንም እንደ ሺሾንዴ ወረዳም በጣም ሰፊው መሬታችን የተሸፈነው በደን ነው ማለት ነው። ይህን ስናይ እንግዲህ ከ17000 ሄክታር በላይ በደን የተሸፈነ ነው። በዚህ በፈር ዞን አካባቢ የተጠቁ አካባቢዎችን እየለየን በየአመቱ ደኑ ላይ በፈር ዞኑ ላይ እየሰራን ያለናቸው ስራዎች ይሄ እንግዲህ በአጠቃላይ በወረዳችን እየሰራን የጽድቀት መጠኑ በጣም ከ95% በላይ ነው። እነዚህ ነገሮችን ስናይ እንግዲህ በተለይ ከአየር ንብረት ከመጠበቅ አንጻር አሁን እየታየ ያለው የአየር ንብረት ለውጥ በጣም አስቸጋሪ ከመሆኑ ጋር ተያይዞ እንደ አገር የተያዘውን እቅድም እንደ ዞናችን እንደ ወረዳችንም በየአመቱ በተሻለ ሁኔታ እየተፈጸመ ካለበት አካባቢዎች አንዱ ሺሾንዴ ወረዳ ነውና የአካባቢውን አየር ንብረት ለውጥና የተፈጥሮ ሀብት መራቆትን ለመከላከል ባለፉት 5 ዓመት የተተገበረው የአረንጓዴ አሻራ ችግኝ ተከላ መርሃ ግብር በግብርናው ዘርፍ ለተፈጥሮ ሀብት ጥበቃና የአየር ንብረት ለውጥን ለመከላከል ትልቅ አስተዋጽኦ እያበረከተ መሆኑን ማረጋገጥ መቻሉን ተናግሯል። አጠቃላይ ችግኞች ቢያንስ በርካታ ከ129 በላይ ችግኝ ጣቢያዎች አሉ። በእነዚህ ችግኝ ጣቢያዎች ላይ እንግዲህ የተለያዩ የአገር በቀል ችግኞችን፣ የተለያዩ ፍራፍሬዎችን ለምግብነት የሚያገለግሉ አቮካዶም፣ ሙዝም ሌሎችም በዚህ በአረንጓዴ አሻራ መርሃ ግብር ላይ በየአመቱ እየተተከሉ ያሉና በተለይ ውጤቱም በጣም የተሻለ በተለይ ለምግብነት የሚያገለግሉ የአረንጓዴ አሻራ ሙዝ እና አቮካዶ ያሉ ነገሮች አሁን ስናይ ወደ ኤክስፖርትም ወደ ማዕከላዊ ገበያም እየተጫኑ ያሉ የሙዝ ምርቶች አሉ ማለት ነው። እነዚህ አካል ሆኖ ሲሰሩ የነበሩ ስለዚህ አጠቃላይ ስናይ በተለይ እንግዲህ ተፈጥሮን ጠብቆ ማቆየት
ግዴታ ከመሆኑ ጋር ተያይዞ እኛም ተፈጥሮን ጠብቆ ለማቆየት በየአመቱ የሚደረጉ የታግ ተደርጎ በተለይ በኤክስዋይ ኮኦርዲኔት ነው ታግ እየተደረጉ የአረንጓዴ አሻራዎች እነዚህ ነገሮች እንደተባለው ታግ የተደረጉትን ሌሎች ቦታዎች ሆኖ በኤክስዋይ ኮኦርዲኔት በሌሎችም የሚከታተሉ ከፌደራል ጀምሮ ያሉ ሰዎች ያሉበትን ቦታ እየተከታተሉ ያሉበት ሁኔታዎች ስለሆነ በተለይ የዚህ ኢኒሼቲቭ በጣም ወሳኝና አስፈላጊ መሆኑን ለመግለጽ ፈልጋለሁ። የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በበኩላቸው በዘንድሮ የአረንጓዴ አሻራ ስራን ጨምሮ ለምግብነት የሚውሉ ብዙ የአካባቢ ተክሎች በሚሊዮን የሚቆጠሩ ችግኝ ለመትከል በተያዘው እቅድና ዝግጅት በዛሬው ዕለት ሐምሌ 27 በሺሾንደ ወረዳ 346 ሺህ በአንድ ጀንበር ዝግጅት መጠናቀቁን ገልጿል። ባለፉት 8 ዓመታት በተከታታይ ተከል ነበረን። በዚህ ዓመትም ደግሞ ትውልድን እንትከል በሚል መርሃ ግብር በዚህ መሪ ቃል እየተካሄደ ያለበት ሁኔታ ነው ያለው። በአገር ደረጃ ዛሬ ከ800 ሚሊዮን በላይ የአንድ ጀንበር ተከላ ፕሮግራም አለ። በዚህ መሰረት በዞናችንም ከ6.3 ሚሊዮን በላይ ዛሬ ይተከላል። ለዚህ እንግዲህ የቦታ ዝግጅት፣ የጉድጓድ ዝግጅት፣ የችግኝ ዝግጅት በርካታ የቅድመ ዝግጅት ስራዎች ሲሰሩ ነው የቆዩት። ዛሬ ከጠዋቱ ጀምሮ እንግዲህ የተለያዩ ቦታዎች ላይ ተከላ እየተካሄደ ያለበት ሁኔታ ነው ያለው። እኛም እንግዲህ እንደ ዞን አድርገን ዛሬ እዚህ ሺሾንደ ወረዳ ላይ ኦማሾንጋ ቀበሌ ላይ ይህንኑ መርሃ ግብር ተግባራዊ ለማድረግ ነው እዚህ የተገኘ ነው። ስለዚህ በእቅዳችን መሰረት በሁሉም ቦታ ዛሬ ተግባራዊ ይሆናል ተብሎ ይጠበቃል። እንግዲህ ይህ ችግኝ የአካባቢያችን አየር ሊጠበቅ የሚችልበት ሁኔታ እንዲኖር ከፍተኛ አስተዋጽኦ ሀገራችን እያበረከተች ያለችበት ሁኔታ ነው ያለው። ተስፋን በጋራ እንትከል በሚል መሪ ብቻ የቀረውን ችግኝ ተከላ ላይ ሁሉም አሻራውን እንዲያሳልፍ መልእክት አስተላልፈዋል። የአየር ብክለት ውስጥ የሚታረገው አስተዋጽኦ የለም። ነገር ግን ይሄ ብክለቱ ሊቀንስ የሚችልበት ሁኔታ እንዲኖር ወደፊት የተሻለች ሀገር እንድትሆን ለዓለም ትልቅ ገጸ በረከት እያበረከተች ያለችበት ሁኔታ ነው ያለውና ይሄ ትልቅ መርሃ ግብር ነው። እንደኛም ዞን ደንን በመንከባከብ በመጠበቅ አካባቢው ፍጹም የታወቀበት ሁኔታ ነው ያለ። አንዱ ከምን የታወቀበት ሁኔታ አንዱ የተፈጥሮ ሀብትን በደንብ በአግባቡ መጠበቅና ለትውልድ ማስተላለፍ ነው። ስለዚህ አሁን ይሄ አጋጣሚ ደግሞ ለኛ ትልቅ ጸጋ ነው ብለን እንወስዳለን። ያለንን ልምድ ያለንን እውቀት ይዘን አሁን በሚታዩ ክፍተቶች ደግሞ ተጨማሪ ደኖችን መትከል የሚችልበት ሁኔታ ካለ ቀጣይ የአካባቢያችን የተፈጥሮ አየር ሁኔታ ያፈርና ውሃ ጥበቃችን በተሻለ ደረጃ አድርገን እኛም ለትውልድ ትልቅ ነገር ማስተላለፍ የሚችልበት ሁኔታ ይኖራል። እንደ ወረዳው 107.6 ሄክታር በላይ ተከላ እንደሚካሄድም ያገኘነው መረጃ ያመለክታል። ሁሉም በዚህ ጉዳይ ላይ መሳተፍ የሚችልበት ሁኔታ መኖር መቻል አለበት። ሁለተኛ ከተተከለ በኋላ እንክብካቤውም እንደዚሁ በአግባቡ ተንከባክበን ቀጣይ ይጸድቆ ለቀጣዩ ትውልድ ሊጠቅም የሚችልበት ሁኔታ ማድረግ መቻል አለብን። የተከልነውን ችግኝ ተመልሰን መንከባከብ የሚችልበት መጠበቅ የሚችልበት ሁኔታ ኖሮ ለዘላቂ ልማታችን ለሀገራችን ዘላቂ እድገት የራሱን አስተዋጽኦ ሊያበረክት በሚችልበት ሁኔታ ማድረስ መቻል አለብን። መባከን የለብንም የሚለውን ሁሉም አካል ተረድቶ በችግኝ ተከላው መሳተፍ አለበት። በእንክብካቤው አብሮ እንደዚህ መሳተፍ የሚችልበት ሁኔታ መኖር መቻል አለበት የሚል መልእክት አለ። በተመሳሳይ ዜና በሺሾንዴ ወረዳ ዋና ቦላ ቀበሌ የዞኑ ዋና አስተዳዳሪ አቶ እንዳሻው ከበደ በተገኙበት የሻይ ችግኝ ተከላ መርሃ ግብር ተካሂዷል። ሀብታሙ ወልደስላሴ ያዘጋጀውን አብይ ብርሃኑ እንደሚከተለው ያቀርበዋል። በክልሉ ቡናና ሻይ ቅመማ ቅመም ባለስልጣን የቡናና ሻይ ልማት ጥበቃ ባለሙያ አቶ ካሳሁን ታዬ እንዳሉት በክልሉ በዘንድሮ ዓመት ልዩ ትኩረት የተሰጠውን የሻይ ልማት ኢኒሼቲቭ 1.8 ሚሊዮን ችግኝ ለማዘጋጀት ታቅዶ 1.9 ሚሊዮን ችግኞች መዘጋጀታቸውን አስታውሰዋል። እንደ አቶ ካሳሁን ማብራሪያ የሻይ ችግኝ በ6 ወረዳዎች 120 በላይ ሄክታር መሬት ላይ በማዘጋጀት በዛሬው ዕለት ተከላ መጀመሩን ገልጸው ሰፊውን የማሳ ሽፋን የሚዘጋጀው በከፋ ዞን ነው ብለዋል። የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ እንዳሉት ለመጪው ትውልድ ለምለምና አረንጓዴ ሀገር ለማስረከብ ችግኝ መትከል ብቻ ሳይሆን የተተከለውን መንከባከብ አስፈላጊ መሆኑን ጠቅሷል። አንደኛም ዞናችን ያው በሻይ ምርት ከረጅም ጊዜ ጀምሮ የሚታወቅ ነው። የውሽሽ ሻይ ከበርካታ ዓመታት ጀምሮ ምናልባትም በኢትዮጵያ ደረጃ አንጋፋ የሚሆን የሻይ ፕሮጀክት ያለበት አካባቢ ነው ያለ ነው። ይህ የሻይ ፕሮጀክት ደግሞ ከኤክስፖርት ምርታችን አንዱ ነው። ለሀገርም ከፍተኛ የኢኮኖሚ ጠቀሜታ የሚያበረክት ነው። ለበርካቶች የስራ እድል እየፈጠረ ነው። ስለዚህ ይህ አካባቢ ለሻይ ምርት እጅግ በጣም ምቹ ምህዳር አለው። ስለዚህ በዚህ ዓመት ከክልሉ ጋር በመተባበር ከውሹሽና በዛ ዙሪያ ያሉ አካባቢዎችን አርሶ አደሩ በዚህ የሻይ ምርት ሊሳተፍ የሚችልበት ሁኔታ እንዲኖር የታቀደ ፕሮግራም አለ። በዚህ መሰረት ወደ 1.8 ሚሊዮን የሚገመት ችግኝ በ4 ወረዳዎች ላይ ተዘጋጅተዋል።
ዴቻ አለ፣ ሺሾንዴ አለ፣ ጊምቦና ገዋታ ላይ የቦታ ምረጣም የተካሄደበት ሁኔታ ነው ያለው። የጉድጓድ ዝግጅትም እንደዚህ ተካሂዷል። ስለዚህ በዚህ አመት 1.8 ሚሊዮን የሚሆን ችግኝ ወደ 110 ሄክታር የሚሆን መሬት ተዘጋጅቷል። በዚህ ውስጥ ተከላ እናካሄድና ያለንን የሻይ ምርታችን ላይ ተጨማሪ ሆኖ የአርሶ አደሩን ተጠቃሚነት እንደዚሁ መጨመር የሚችልበት ሁኔታ መኖር መቻል አለበት። ለአካባቢያችንም ለሀገራችንም ትልቅ የኢኮኖሚ እድገት አስተዋጽኦ የሚያበረክት ነው። በተለይ በአሁኑ ሰዓት የሻይ ተፈላጊነት እጅግ በጣም እየጨመረ ያለበት ሁኔታ ነው ያለው። የከፋ ዞን ግብርናና ደን አካባቢ ጥበቃና ህብረት ስራ መምሪያ ምክትል ኃላፊና የተፈጥሮ ዘርፍ ኃላፊ አቶ ታድርኩ ወልደ ሚካኤል እንደ ሀገር ለ8ኛ ዙር በተካሄደው የአረንጓዴ አሻራ መርሃ ግብር የከፋ ዞንን በየአመቱ ተሳታፊ እንደነበርም ገልጿል። በዚህም እንደ ዞን ከአዲስ ተከላ በተጨማሪ ቀደም ሲል የተተከሉትን ችግኞች የመንከባከብ ጉዳይ በልዩ ትኩረት እየተሰራ እንደሆነ አቶ ታሪኩ ገልጿል። እንደ ዞን የተያዘው 6 ሚሊዮን 300 ሺህ በላይ ችግኝ መሆኑን የገለጹት አቶ ታሪኩ ይህም የተለያዩ የደን ዝርያዎች፣ ምርጥ የቡና ዘር፣ የሻይ ቅጠልን ጨምሮ ለምግብ የሚውሉ ልዩ ልዩ የፍራፍሬ ዝርያዎች በዋናነት ይገኛሉ ብለዋል። አቶ ታሪኩ በመጨረሻም ሁሉም የማህበረሰብ ክፍሎች ችግኞችን መትከል ብቻ ሳይሆን መንከባከብና ለቀጣይ ትውልድ ማስተላለፍ ያስፈልጋል ብለዋል። አቶ ደምሰ ገብረ ማርያም የሺሾንዴ ወረዳ ዋና አስተዳዳሪ እንዳሉት በወረዳው ከ346 ሺህ በላይ ችግኞች በአንድ ጀንበር በ30 ቀበሌዎች ለመትከል ታቅዶ ተከላ መጀመሩን ገልጿል። ቀደም ሲል የተተከሉ ችግኞች ከ95% በላይ መጽደቃቸውን አቶ ደምሰ ተናግሯል። በወረዳው የአየር ንብረት ለውጥን ከመቋቋም በተጨማሪ ለምግብነት የሚውሉ ፍራፍሬ ችግኞች በትኩረት እየተተከሉ መሆናቸውን ዋና አስተዳዳሪ ተናግሯል። በወረዳው የውጭ ምንዛሬ በእጅጉ መጨመር የሚችሉና የአርሶ አደሩን ተጠቃሚነት የሚያረጋግጥ የሻይ ልማት ኢኒሼቲቭ ተከላ ከ43.5 ሄክታር መሬት እንደሚሸፍን ተናግሯል። በዚህም በዕለቱ በወረዳው ከ600 የሻይ ችግኞች መትከል ታቅዶ በዋና ቦላ ቀበሌ ተከላ መጀመሩን አቶ ደምሴ ገልጿል። ዛሬ የምንተክለው አረንጓዴ አሻራ የነገው ትውልድ ህይወትና የምግብ ዋስትና መሰረት መሆኑን የከፋ ዞን የመንግስት ዋና ተጠሪ አቶ አጥናፉ ኃይሌ ገለጹ። በዞኑ ዴቻ ወረዳ ጎንድራ ጌራ ቀበሌ የአንድ ጀንበር አረንጓዴ አሻራ ችግኝ ተከላ መርሃ ግብር ማብሰሪያ በጋራ ተስፋን እንትከል በሚል መሪ ቃል ተከናውኗል። አንተነህ ፍቃዱ ያደረሰውን ዘገባ ምህረት ማሙት አቀርባለች። በማስጀመሪያው መርሃ ግብር ላይ የተገኙት የከፋ ዞን የመንግስት ዋና ተጠሪ አቶ አጥናፉ ኃይሌ እንደገለጹት የዛሬ የምንተክለው የአረንጓዴ አሻራ የነገ ትውልድ ዋስትናና የነገ ትውልድ ህይወትና የምግብ ዋስትና መሰረት ነው ብሏል። ባለፉት 8 ዓመታት በዞን ከ327 ሚሊዮን በላይ ችግኞች በአረንጓዴ አሻራ መርሃ ግብር መተከል መቻሉ የጠቀሱት የመንግስት ዋና ተጠሪው በዘንድሮ ዓመት ከተያዘው እቅድ ውስጥ እስካሁን 37.3 ሚሊዮን በላይ ችግኞች መተከላቸውን ተናግረዋል። በአንድ ጀንበር መርሃ ግብርን በዞን በሁሉም አካባቢዎች ከ6.3 ሚሊዮን በላይ የተለያዩ ችግኞች መተከላቸውን ተጠቁመዋል። ከጊዜ ወደ ጊዜ የህብረተሰብ ተሳትፎ እየጨመረ መምጣቱን ያነሱት አቶ አጥናፉም የምንተክላቸው ችግኞች ውበት ብቻ ሳይሆኑ ተስፋን ጭምር የምንተክል መሆናቸውን ጭምር አስገንዝበዋል። አረንጓዴ አሻራ ከተጀመረ ወዲህ ሁላችንም እንደምናውቀው በርካታ ስራዎች የተሰሩ በርካታ ውጤቶች ተመዝግበዋል። ፓርቲያችን ከሚሰራቸው የኢኒሼቲቭ ስራዎች ውስጥ አንዱ የአረንጓዴ አሻራ ልማት ስራ ነው። አረንጓዴ አሻራ መስራት ከተጀመረ ወዲህ እንደ ሀገር ሲታይ እንደ አካባቢያችንም ሲታይ የደን ሽፋናችን በከፍተኛ ሁኔታ ማደጉን ያሳያል። ወደ ከፋ ስንመጣ ደግሞ ያው የነበረውን ደን መጠበቅ በተጨማሪ ደግሞ የሳሱት ላይ መትከል አሁን ያለንበት አካባቢ በራሱ ያለውን መጠበቅና ተጨማሪ መትከል ላይ ትኩረት ያደረገ አካባቢ ስለሆነ እጅግ በጣም ብዙ ነገር ያየን ነው። ሌላው የምግብ አማራጭ ላይ የተሰራ ነው። እንግዲህ ይህን ማሳ ስናይ እዚህ ውስጥ የደን ዛፎች ብቻ አይደሉም የተከሉ ያሉት። ቀድሞ ሙዝ ተተክሏል። ለምግብ አገልግሎት የሚሆን ለአረንጓዴ አሻራም የሚሆን ሁለት ጥቅም ያለው ሆኖ ነው ያገኘ ነው። አጠገቡ ላይ ደግሞ የአቮካዶ ተክል አለ። እንግዲህ አንዷ አቮካዶ ምን ያክል ፍሬ እንደያዘች በ2 እና በ3 አመት ውስጥ እንደዚህ አይነት ውጤት ያሳየ እንዳለ በተለይ የተሻሻለውን ዘር ስንጠቀም ምን ያክል አካባቢያችን ሊለወጥ እንደሚችል እዚህ ውስጥ ቀፎ መስራት ተጀምሯል። ብዙ አይነት የግብርና ምርቶች እዚህ አካባቢ አሉ። ይሄ እንግዲህ የአረንጓዴ አሻራ ስራችን ያመጣ ያለው በጎ ተጽዕኖ በትክክል የሚታይ ነው።
የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ግብርና ቢሮ ምክትል ኃላፊ አቶ አሸናፊ ክንፉ በበኩላቸው አረንጓዴ አሻራ ችግኝ ተከላ ለዛሬ ጠቀሜታ ብቻ ሳይሆን ነገን ተሻግሮ የሚታይ ትውልድን መትከል ጭምር መሆኑን አስረድተዋል። በአንድ ጀንበር የአረንጓዴ አሻራ ችግኝ ተከላ መርሃ ግብር እንደ ሀገር 800 ሚሊዮን ችግኞች በክልል ደረጃ ደግሞ 25 ሚሊዮን የተለያዩ ዘርፈ ብዙ ጠቀሜታ ያላቸው ችግኞች እንደሚተከሉም ተገልጿል። ይህንኑ እቅድ ለማሳካት በክልል 1.3 ሚሊዮን በላይ ህዝብ በማሳተፍ ችግኝ የመትከል ስራም እየተከናወነ እንደሚገኝ ገለጹ። ምክትል ኃላፊው የምንተክለው እያንዳንዱ ችግኝ ለሀገራችን የአየር ንብረት መዛባት ለመከላከልና የተጎዱ መሬቶችን ለማገገም የሚከፈለው ትልቅ ዋጋ ነው ብለዋል። ዛሬ የምንተክላቸው ችግኞች ለአካባቢ ተስፋን መትከል መሆናቸውን የዴቻ ወረዳ ዋና አስተዳዳሪ አቶ ወንዱ አደመን ገልጿል። በወረዳው በዘንድሮ አረንጓዴ አሻራ መርሃ ግብር ከ4.7 ሚሊዮን በላይ ችግኝ ከ1250 ሄክታር መሬት ላይ ለመትከል የታቀደ ሲሆን በአንድ ጀንበር መርሃ ግብር ደግሞ ከ702,115 በላይ ዘርፈ ብዙ ጠቀሜታ ያላቸው ችግኞች በ215.9 ሄክታር መሬት ላይ እንደሚተከልም አስረድቷል። ዛሬ በጋራ ተስፋን እንትከል የሚለው መሪ ቃል ዛሬ የምንተክለውን ዛፍ ለነገ ትውልድ የምንተክለውን ተስፋ ለአካባቢያችን የምንሰጠውን ጥበቃ ለሀገራችን የምናበረክተውን አረንጓዴ ውርስ መሆኑን ያስታውሰናል። የአረንጓዴ አሻራ ፕሮግራም በአካባቢ ጥበቃ፣ በአየር ንብረት ለውጥ መቋቋምና በውሃና በአፈር ጥበቃ እንዲሁም በሕይወት ልዩነት ጥበቃ ውስጥ ትልቅ አስተዋጽኦ ያለው ሀገራዊ እንቅስቃሴ ነው። ቦርዳችን 4,777,738 ችግኝ በ1250 ሄክታር መሬት ላይ በዘንድሮ አረንጓዴ አሻራ ችግኝ ተከላ መርሃ ግብር ይተከላል። የዘንድሮው አረንጓዴ አሻራ በአንድ ጀንበር 215.9 ሄክታር መሬት ላይ የሚተከል ይሆናል። በዚህም የአረንጓዴ አሻራ አካል የሆኑት ቡና 4.5 ሚሊዮን በላይ፣ የሀገር በቀል ዛፍ ፍራፍሬ 705,000፣ የውበት ዛፍ፣ የእንስሳት መኖ፣ የሻይ ችግኝ ከግማሽ ሚሊዮን በላይ እና መሰል ዘርፈ ብዙ ፋይዳ ያላቸውን ችግኞች ለመትከል ቅድመ ዝግጅት ቦርዳችን በስፋት ተሰርቷል። የሚተከሉ ችግኞች ለምግብነት፣ ለእንስሳት መኖ እንዲሁም ለአፈርና ውሃ ጥበቃ በርክቶ እንደሚኖራቸው የሚታወቅ ሲሆን እነኚህ በ41 ገጠር ቀበሌና በሁለት ታዳጊ ማዘጋጃ በአጠቃላይ በ43 የቀበሌ መዋቅሮች ተከላው የሚካሄድ ይሆናል። የአንድ ጀንበር ተከላም 702,115 በሄክታር 215 ዛሬ ላይ ይከናወናል። አጠቃላይ የወረዳው ነዋሪም በዛሬ ዕለት ከሌሊቱ 12 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ሁሉንም በነቂስ ወጥቶ በተቋማት እንዲሁም በግል ይዞታዎች ላይ ፍራፍሬዎችን፣ የደን ዛፎችንና ጥምር የግብርና ዛፎችን የሀገሪቱን የዘመቻ አካል ሆኖ በተከላ እየተካሄደ ይገኛል። በመጨረሻም በመላው ህዝባችን ዘንድ ትኩረት ችግኝ ተከላ ላይ ብቻ ሳይሆን የተተከሉትን ችግኞች በመንከባከብና በማጽደቅ ላይ መሆን እንዳለበት አጽንኦት የተሰጠ ሲሆን ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች ያሉበት ሁኔታ የመስክ ምልከታም ተደርጓል ሲል ዜናውን ከስፍራው ያደረሰን ባልደረባችን አንተነህ ፍቃዱ ነው። የአረንጓዴ አሻራ ልማት በሀገር ደረጃ የአየር ሚዛንን ከማስጠበቅ የምግብ ዋስትናን ከማረጋገጥ ረገድ ተጨባጭ ውጤቶችን ማሳየት መጀመሩን የቦንጋ ከተማ አስተዳደር አስታወቀ። የ2018 ዓ.ም የአንድ ጀንበር አረንጓዴ አሻራ ተከላ መርሃ ግብር በከተማ አስተዳደሩ ተካሂዷል። ታደሰ ወልደሰንበት ያዘጋጀው ዘገባ እንደሚከተለው ይቀርባል። የአረንጓዴ አሻራ መርሃ ግብር ተከላ ላይ ተገኝተው መልእክት ያስተላለፉት የቦንጋ ከተማ አስተዳደር ከንቲባ ዶክተር ተክላ አቡሎ የአረንጓዴ አሻራ የምግብ ዋስትናን በማረጋገጥ ረገድ ጉልህ አስተዋጽኦ እያበረከተ ይገኛል ብለዋል። ደንን መጠበቅ የካፈቾዎች ጥንታዊ ባህል ሲሆን የዛሬው ትውልድም ችግኝ መትከል ብቻ ሳይሆን መንከባከብንም ባህል እንዲያደርግ ጥሪ አቅርበዋል። ከንቲባው በዚህ ታሪካዊ ሁነት ላይ መሳተፋችን መታደል ነው ያሉት ከንቲባው በከተማ አስተዳደሩ የተለያዩ ዘርፈ ብዙ ጠቀሜታ ያላቸው ከ28400 በላይ ችግኞች ይተከላሉ ብለዋል። ዛሬ በሀገር አቀፍ ደረጃ በአንድ ጀንበር 800 ሚሊዮን እንተክላለን የሚል ነው በሀገር አቀፍ ደረጃ የተያዘው። በክልላችን ደግሞ ወደ 25 ሚሊዮን ችግኞችን በአንድ ጀንበር እንተክላለን የሚል እቅድ ነው ያለን። በከተማችን 28000 እንተክላለን የሚል እቅድ ነው ያዝነው። ዛሬ እዚህ ላይ የተከልነው አለ። በየቤቱ በየመስሪያ ቤት የሚተከል ይኖራል።
እኛም ከዚህ ከተመለስን በኋላ በየቢሮአችን በየቤታችን እንተክላለን የሚል ተስፋ ነው ያለን። ምክንያቱም ዛሬ ቀኑን ሙሉ የተከላ ቀን ነው የሚሆነው። ይሄን ነገር በማድረግ ከእቅዳችን ፕላስ ነው እንጂ ማይነስ ላይ እንደ ሀገር ኮንትሪቢዩት እንደማናረግ ተስፋ አደርጋለሁ። ማድረግም ያለብን እንደዛ ነው። አዲሽናል 28 ብለን አቅደን እስከ 50 መትከል ብንችል በሀገር ደረጃ ያለውን ሪከርድ የማሻሻል እድላችን እጅግ በጣም ከፍተኛ ነውና እግረ መንገዳችንን በተቋሞቻችን በምንሰራበት ስራ አልፎም ተርፎ በየጓሮቻችን ባለው ቦታ ላይ አንድም ይሁን ሁለትም ችግኝ ምንተክል ቫልዩ አድ እያደረገ ስለሚሄድ ለዛ በዚህ አጋጣሚ ጥሪን ማስተላለፍ ፈልጋለሁ። በከተማ አስተዳደሩ ለተደራጁ 20 የከብት እርባታ ማህበራት የሚሆን የመኖ ሳር ተከላ የአረንጓዴ አሻራ አካል መሆኑ የዘንድሮ ተከላ ልዩ ያደርጋል ያሉት የቦንጋ ከተማ አስተዳደር ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ ወዳጆ ደሳለኝ በበኩላቸው ለዚህ ብቻ የሚሆን 4 ሄክታር ማሳ ተለይቶ ዝግጅት መጠናቀቃቸውን አመላክተዋል። የአረንጓዴ አሻራ ለቦንጋ ከተማ ለአምስተኛ ጊዜ ነው እየተከላለው። እስካሁን 3.2 ሚሊዮን አካባቢ በከተማ አስተዳደር ደረጃ የተለያዩ የችግኝ ዝርያ ያላቸውን ተክለናል። እኛውን ደግሞ ከ800 ሚሊዮን አንዱ አካል ስለሆነ 28400 ችግኝ ለመትከል እቅድ ይዘን ኖርማሊ ዛሬ እንደምታየው የተለያዩ ህብረተሰብ ክፍሎች ወጥቶ በደማቅ ሁኔታ ችግኝ የተከሉበት አግባብ ነው ያለው። አሁንም ይቀጥላል። ከዚህ በመቀጠል ሌሎች ፕሮግራሞችም አሉን። ቡና ይተከላል። የዘንድሮን ደግሞ ይሄኛውን እኛ እንደ ከተማ አስተዳደር ስናቅድ ልዩ ያደረግ ነው። ከዚህ በፊት ተፈጥሮ ሀብት ጥበቃና እንክብካቤ አንጻር ነው ትኩረት ስንሰጥ ነበረው። እንደዚሁም ትንሽ ፐርሰንት ወይም 30% ለምግብ ቫራይቲ ያላቸው ችግኞችን ነው ስንተክል ነበረው። አሁን ይሄኛውን እንደ ከተማ ያቀድ ነው 4 ሄክታር የሚሆን የከብት አርቢዎች የከብት መኖ የዚህ አረንጓዴ አሻራ መሆኑ ይሄኛውን ዙር ልዩ ያደርጋል። ማሳ ተዘጋጅቷል። 20 አርቢዎች በ4 ሄክታር ላይ ከ4 ሰዓት ጀምሮ ወደዛኛው ፕሮግራም ደን የምንተክልበት አግባብ ነው ምኖረው። ችግኝ መትከል ብቻ ሳይሆን ከመጠበቅና በሀገር ደረጃ የተያዙ ግብ ከማሳካት አንጻር እንደ ከተማ አስተዳደሩ እየተከናወኑ ያሉ ተግባራትን አስረድቶ ለሌሎች መልእክት አስተላልፈዋል። የኛ አካባቢ አረንጓዴ ነው። በተለይ አረንጓዴነቱ ብቻ ሳይሆን አረንጓዴነቱን ለብዙ ነገር መጠቀም አለብን። ቅድም እንዳልኩት ለምግብ ዋስትና ማረጋገጫ አለ፣ የሀብት ምንጭ፣ የአካባቢውን ስነ ምህዳር ከመጠበቅ አንጻር የማህበረሰቡ ጋር የነበረው ግንዛቤ ትንሽ ውስንነት ከመሆኑ አንጻር ትኩረት ሰጥቶ ከመስራትና በዚህ አካባቢ በቂ ትምህርት ከመስጠት አንጻር በደንብ በትኩረት መሰራት አለበት። ነገር ግን ይሄ ማለት እስካሁን የተሰራ ስራ የለም ማለት ሳይሆን ነገር ግን አሁን ወቅቱ ከመፈልገው አንጻር ግሪን ሌጋሲን እውን ለማድረግ ወቅቱ ከመፈልገው አንጻር ሰፊ ስራ መስራትና ማብቃት አካባቢውን ማህበረሰብ ማብቃት ተከታታይ የሆነ ስልጠናና ትምህርት መስጠት አስፈላጊ ነው። ነገር ግን የተሰሩ ስራዎች አሉ። አሁን የኢኒሼቲቭ አጀንዳ ነው። ኢኒሼቲቭ አጀንዳን እውን ለማድረግ ያለንበት ደረጃ የተሰሩ ስራዎች በቂ ናቸው ባልልም ነገር ግን አሁንም ተጨማሪ ስራ የሚፈልግ መሆኑን ለማሳየት ያክል ነው። በመርሃ ግብሩ ከተሳተፉት መካከል ከሰላም ሚኒስቴር ድንበር ተሻጋሪ በጎ ፈቃደኞች በማስተባበር የተገኙት አቶ ቴዎድሮስ ፍስሐና ከደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ሰላምና ጸጥታ ቢሮ የተገኙት አቶ ፍቅሬ ጉታ የታሪካዊ ሁነት ላይ በመሳተፋቸው የተሰማቸውን ከመግለጽ ባሻገር የተተከሉ ችግኞችን ከመያዝና ሀገራዊ ግቡን ማሳካት ላይ ሁሉም አካላት የበኩሉ መወጣት አለበት ያሏቸውን ሀሳቦች ሰጥተዋል። አገር አቀፍ ደረጃ ሞስ በሁሉም የሀገሪቱ አካባቢ ይህ የችግኝ ተከላ ዛሬ ይካሄዳል። አገር አቀፍ ነው ያለውም ለዛ ነው። የትኛውም የኢትዮጵያ ጥግ የትኛውም አካባቢ ማህበረሰብ እንደ ማህበረሰቡ ትኩረት ሰጥቶ ችግኝ የሚተክልበት ወቅት ነው ዛሬ። በተለየ ሁኔታ ደግሞ በዚህ በክረምት የበጎ ፍቃድ አገልግሎት በተመረጡ 50 ከተሞች በሀገሪቷ በሰላም ኢፌዴሪ ሰላም ሚኒስቴር አስተባባሪነት የሚካሄድ የበጎ አድራጎት ስራ አለ። ይሄ ተጨማሪ ነው ማለት ነው። ይሄ ፕሮግራም እንደሚታወቀው በየአመቱ ያለ ፕሮግራም ነው። የችግኝ በአንድ ጀንበር የሊያክል ችግኝ መትከልና ይሄ ተጠናክሮ መቀጠል አለበት ማለት ነው። ቦንጋ ከተማችን ላይ እንግዲህ ያለው ወጣት ማህበረሰቡም እንዳየው ሰፊ የሆነ ንቅናቄ ተደርጎ በብዛት መተን የተከልንበት ቀን ነው ዛሬ ማለት ነው። ይሄ እንደምታውቀው ችግኝ መትከል ማለት ትውልድን ነገ ትውልድን ማስቀጠል ነው።
ይሄ ነገር ባህል ሆኖ መቀጠል አለበት። አንዴ ብቻ ተክለን ዞር የምንልበት ምንተው ጉዳይ ሳይሆን ሁላችንም እዚህ የመጣን ብቻ ሳይሆን ማህበረሰብ በየቤቱ ትኩረት ሰጥቶ ለነገ ማሰብ ለትውልድ ማሰብ እንዳለብንና ጉዳዩን ባህል ሆኖ መቀጠል እንዳለበት የሚያሳይ ነው ማለት ነው። የክረምት በጎ አድራጎት ስራዎችን የሰላም ሚኒስቴር በማስተባበር ይሰራል። ሌሎች ተቋማትም ጋር በመሆን ይሰራልና ወጣቶቹም ደግሞ በአንድ ጊዜ በዚህ በችግኝ ተከላ ብቻ ሳይሆን በሌሎች ማህበራዊ ጉዳዮች ላይ እንዲሳተፉ ይሄን ባህል ደግሞ በክረምት ብቻ ሳይሆን በሌሎች ጊዜያትም ህብረተሰቡ ውስጥ የበጎ አድራጎት ተግባር ባህል ሆኖ እንዲቀጥል በየጊዜው የሚሰራበት ሁኔታ ነው ያለውና እኛም እንደ ክልልም ይህንን ተግባር የሚመሩ አካላትን ፎካል ፐርሰን በመመደብ በየጊዜው ክትትል እየተደረገ እነዚህ ወጣቶች እያበቃን ድጋፍም እያደረግን በቀጣይ ሌሎች ወጣቶች ውስጥ አስተሳሰብ እንዲሰርጽ እየተሰራ ያለበት ሁኔታ ነው ያለው። በማስጀመሪያ መርሃ ግብሩ ላይ የቦንጋ ከተማ አስተዳደር የመንግስት ዋና ተጠሪ አቶ ፍሬው አበበ ከክልል ከከተማ አስተዳደሩ አመራሮች ከሰላም ሚኒስቴር የመጡ ደንብ ተሻጋሪ በጎ ፈቃደኞች ከተለያዩ ማህበራት የተወጣጡ ወጣቶችና የከተማ ነዋሪዎች በመርሃ ግብሩ ላይ ተሳትፈዋል። አረንጓዴ አሻራ ኢኮኖሚ እድገትን ከማሳለጥ ባሻገር ለትውልድ የምናወርሰው ምንዳችን ነው ሲሉ ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። ርዕሰ መስተዳደሩ በተገኙበት በጋራ ተስፋን እንትከል በሚል መርህ ሀሳብ በክልሉ ቤንች ሸኮ ዞን የአንድ ጀንበር የአረንጓዴ አሻራ ችግኝ ተከላ ተካሂዷል። ዘገባው የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ነው። መቅደስ ተሾመታ አቀርባለች። አረንጓዴ አሻራ ኢኮኖሚ እድገትን ከማሳለጥ ባሻገር ለትውልድ የምናወርሰው ምንዳችን ነው በማለት ዶክተር ኢንጂነር ነጋሽ ዋጌሾ ገልጸዋል። በጋራ ተስፋን እንትከል በሚል መሪ ሀሳብ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የአንድ ጀንበር የአረንጓዴ አሻራ ችግኝ ተከላ እየተካሄደ ይገኛል። በመርሃ ግብሩ የክልሉ ርዕሰ መስተዳደር ኢንጂነር ነጋሽ ዋጌሾም በክብር ጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት ያስጀመሩት የአረንጓዴ አሻራ መርሃ ግብር በክልሉ ዘርፈ ብዙ ጠቀሜታ እያስገኘ ይገኛል ብለዋል። አረንጓዴ አሻራ መርሃ ግብር የመደመር መንግስትና የብልጽግና ትልቁ ፕሮጀክት እንደሆነም ገልጸዋል። ኢትዮጵያ የአየር ንብረት ለውጥን ለመከላከልና የተጎዱ አካባቢዎችን ወደ ነበረበት ለመመለስ ግንባር ቀደም ሚና እየተጫወተች ትገኛለች ብለዋል። የአየር ንብረት ለውጥን በመቋቋምና የማይበገር የአረንጓዴ ኢኮኖሚ በመገንባት ኢትዮጵያ ተምሳሌት መሆን ችላለች ነው ያሉት። የአፈር መሸርሸርን በመከላከልና የውሃ እጥረትን በመቅረፍ ምርትና ምርታማነትን እንዲጨምር እያደረገ ይገኛል ብለዋል። የተፈጥሮ ሀብትን በመጠበቅና የአርሶ አደሩን የኢኮኖሚ አቅም በማሳደግ ረገድ ጉልህ አስተዋጽኦ እያበረከተ ይገኛል ብለዋል። የአረንጓዴ አሻራን ዘላቂነት ባለው መልኩ ማስቀጠል ይገባል ያሉት ርዕሰ መስተዳድሩም የሚተከሉ ችግኞችን መንከባከብና መጠበቅ ይገባል ሲሉ አስገንዝበዋል። በክልሉ በአንድ ጀንበር 25 ሚሊዮን ዘርፈ ብዙ ጠቀሜታ ያላቸው ችግኞች ይተከላል ያሉት ርዕሰ መስተዳድሩም የሚተከሉ ችግኞች ለኤክስፖርት የሚሆኑ የቡና፣ ለምግብነት የሚውሉ የፍራፍሬና ሌሎች ችግኞችም ናቸው ብለዋል። አረንጓዴ አሻራ ችግኝ ከመትከል ባሻገር ወንድማማችነትና እህትማማችነትም እንዲሁም አብሮነትን ጭምር የመትከል እሳቤን ያነገበ ትልቅ አሻራ ነው ያሉት የቤንች ሸኮ ዞን ምክትል አስተዳዳሪ አቶ መስፍን መንገሻም የአረንጓዴ አሻራ መርሃ ግብር የአየር ንብረትን ከመጠበቅ ባለፈም ለተፈጥሮ ሀብት ጥበቃ ጉልህ አስተዋጽኦ ማበርከት መቻሉን ገልጸዋል። በብልጽግና ፓርቲ የሚመራው የመደመር መንግስት በአረንጓዴ አሻራ ያስመዘገባቸውን ስኬቶች በሁሉም ዘርፎች ለመድገም በቁርጠኝነት እየሰራ መሆኑን የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራህ ገለጹ። አቶ አደም ፋራህን ጨምሮ የተለያዩ የማህበረሰብ ክፍሎች ከኮልፌ ቀራኒዮ ክፍለ ከተማ በሚገኘው ህዳሴ ፓርክ በመገኘት አረንጓዴ አሻራቸውን አኑሯል። ከፓርቲው ማህበራዊ ገጽ የተገኘ መረጃ ተከታትለን እንመለስ። ተስፋን እንትከል በሚል መሪ ቃል የተካሄደው የአንድ ጀንበር 800 ሚሊዮን ችግኝ የመትከል መርሃ ግብር በይፋ ያስጀመሩት አቶ አደም ፋራህ ይህ ቀን ያለ ልዩነት በአንድነት የምንንቀሳቀስበትና የሀገራችንን ታሪክ በጋራ የምንጽፍበት የሀገራዊ አንድነት ቀን መሆኑን ገልጸዋል። ባለፈው ዓመት 714 ሚሊዮን ችግኞችን በአንድነት ተክለናል። ዘንድሮም 800 ሚሊዮን ችግኞችን መትከል ትልቅ አደራ ነው ያሉት አቶ አደም ሁሉም ዜጎች አሻራቸውን በማሳ
በማሳረፍ የዚህን ሀገራዊ ግብ እንዲሳካ ጥሪ አቅርበዋል። አቶ አደም ፋራህ እንደገለጹት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በ2011 ዓ.ም ያስጀመሩት የአረንጓዴ አሻራ መርሃ ግብር የተራቆተውን ስነ ምህዳር ከመመለስ ባለፈ የሀገሪቱን ሁለንተናዊ ብልጽግና ለማረጋገጥ የታለመ ሀገራዊ እንቅስቃሴ ነው። አክለውም የምግብ ዋስትናና የኢኮኖሚ ሉዓላዊነትን ለማረጋገጥ እንቅፋት ሆኖ ከቆዩ ዋነኛ ምክንያቶች መካከል የደን መመናመንና በቂ የዛፍ ተከላ አለመኖር ይጠቀሳሉ። ይህንን ችግር ለመቅረፍ በተካሄደው የአረንጓዴ አሻራ እንቅስቃሴ ዘርፈ ብዙ ውጤቶች መመዝገባቸውንም ገልጸዋል። በተለይም መርሃ ግብሩ የምግብ ዋስትናን በማረጋገጥ የኢኮኖሚ ሉዓላዊነትንና የሀገሪቱን ሁለንተናዊ እድገት በማፋጠን የህዝብን አብሮነትና ወንድማማችነት በማጠናከር እንዲሁም ሀገራዊ አንድነትን በማጎልበት ለሀገር ግንባታ ከፍተኛ አስተዋጽኦ ማበርከቱን አስረድተዋል። እንዲሁም የአረንጓዴ አሻራ መርሃ ግብር የኢትዮጵያን ዓለም አቀፍ ገጽታ ተጽዕኖ ፈጣሪነት በማጠናከሩ ሀገሪቱ የኮፕ 32 አስተናጋጅ እንድትሆን አስተዋጽኦ እንዳበረከተ ጠቁሟል። በመጨረሻም በቀጣይ ትኩረት ሊሰጣቸው የሚገቡ ጉዳዮችን በማንሳት የችግኝ ተከላን ከማብዛት ወደ ጥራት ማሸጋገር፣ የተተከሉ ችግኞችን በአግባቡ መንከባከብና ለታለመላቸው የኢኮኖሚና የአካባቢ ልማት ዓላማዎች በብቃት መጠቀም እንደሚገባ አሳስበዋል። ተስፋን እንትከል በሚል መሪ ቃል የተካሄደው የአንድ ጀንበር 800 ሚሊዮን ችግኞችን የመትከል መርሃ ግብር በመላው ኢትዮጵያ በሰፊ ህዝብ ተሳትፎ ተካሂዷል። በ42.1 ሚሊዮን ብር የተገነባው የጌሊት ሞዴል የገጠር መንደር ተመረቀ። ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በቤንች ሸኮ ዞን ደቡብ ቤንች ወረዳ በመገኘት ሞዴል መንደሩን መርቀዋል። ዘገባው የቤንች ሸኮ ቴሌቪዥን ነው። ደረጃ አዳማ ያቀርበዋል። በ42.1 ሚሊዮን ብር የተገነባው የጌሊት ሞዴል የገጠር መንደር ተመረቀ። ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በቤንች ሸኮ ዞን ደቡብ ቤንች ወረዳ በመገኘት ሞዴል መንደሩን መርቀዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ሞዴል መንደሮችን መርቀው ሲከፍቱ እንደተናገሩት የመደመር መንግስት ዋና እሳበው የሰው ልጆችን ኑሮ ማቅለልና አካባቢዎችን ለነዋሪዎች ምቹ ማድረግ ነው ብለዋል። የገጠር ሽግግርን እውን በማድረግ ለኑሮ ምቹ መሰረታዊ ማህበራዊ አገልግሎትን ማጠናከር፣ ለወጣቶች ስራ ዕድል ፈጠራን በማስፋት ሁሉ አቀፍ ተጠቃሚነት ማረጋገጥ ይገባል ብለዋል። እንደ ክልል በ16 ወረዳዎች 16 ሞዴል የገጠር መንደሮች መገንባታቸውን የጠቆሙት ርዕሰ መስተዳድሩ እነዚህ መንደሮች የአርሶ አደሩን ኑሮ ለማሻሻል ትልቅ አስተዋጽኦ እንዳላቸውም ገልጸዋል። የዞኑ ምክትል አስተዳዳሪና የከተማ ልማትና ኮንስትራክሽን መምሪያ ኃላፊ አቶ መስፍን መንገሻ እንደገለጹት ዛሬ የምንገኝባት የደቡብ ቤንች ወረዳ ጠንካራ፣ ታታሪ፣ የልማት አርበኛና ሞዴል አርሶ አደሮችን ያቀፈች ወረዳ ናት ብለዋል። የደቡብ ቤንች ወረዳ እንደ ፓርቲ ብልጽግና መሪ ችግርን እንደ ችግርነቱ ሳይሆን እንደ መስፈንጠሪያ እድል ተጠቅማ በጠንካራ በአመራር ሰንሰለታዊ ሂደት የወረዳውን ህዝብ የዘመናት የመሰረተ ልማት ችግሮችን በተባበረ ክንድ ድል ያደረገችና ማህፀነ ለምለም የሆነች ወረዳ ናት ሲሉም ገልጸዋል። ይህ የሞዴል መንደር ፕሮጀክት ከፓርቲያችን እሳቤዎች ጋር በትክክል የተጣጣመ የገጠር ልማት የቦታ ተኮር አቀራረብን ታሳቢ ያደረገ የአካባቢውን ልዩ ባህሪያት ከግምት ውስጥ በማስገባት ዘላቂና ተደራሽ ልማትን ለማረጋገጥ እንዲያስችል ተደርጎ የተዘጋጀ ነው ብሏል። የደቡብ ቤንች ወረዳ ዋና አስተዳዳሪ አቶ ተሾመ ኪያስካ እንደተናገሩት የአርሶ አደሩን የአኗኗር ዘይቤ የሚቀይር ዘመናዊ እሳቤዎችን የያዘ ውብና ጽዱ መንደር ነው ብለዋል። ቤንች ሸኮ ቴሌቪዥን እንደዘገበው የገጠር መንደሩ 10 ዘመናዊ ቤቶችን የያዘ ሲሆን በ1.5 ሄክታር መሬት ላይ ያረፈና ከ42.1 ሚሊዮን ብር በላይ ወጪ ተደርጎበታል ብለዋል። በተለያዩ ተቋማት የተያዙ ቦታዎችን በማልማት ምርትና ምርታማነትን ማሳደግ ይገባል ሲል የሽሽንዳ ከተማ አስተዳደር ግብርና ዩኒት ገለጸ። በከተማ አስተዳደሩ የሽሽንዳ ሁለተኛ ደረጃ ትምህርት ቤት ወጣት አርሶ አደሮችን በማደራጀት 7.5 በላይ ሄክታር ማሳ በማልማት የውስጥ ገቢን ከማሳደግ በተጨማሪ ምርትና ምርታማነትን እያረጋገጠ መምጣቱ ተገልጿል። ሳሚር ቆጭቶ ያዘጋጀውን መቅደስ ተሾመታ ቀርባለች። የሽሽንዳ ሁለተኛ ደረጃ ትምህርት ቤት የመማር ማስተማር ስራዎችን ከማስኬድ ጎን ለጎን ባለው ትርፍ ይዞታ ላይ የሰብልና የጓሮ አትክልቶችን በማልማት የውስጥ ገቢ ከማሳደግ በተጨማሪም ሌሎች ወጣቶችና አርሶ አደሮች ተሞክሮ ሊሆኑ የሚችሉ ተግባራትን እያከናወነ ይገኛል። በትምህርት ቤቱ በእርሻ ልማት የተሰማሩ ወጣቶች በሰጡት አስተያየት በበልግ አዝመራ በሙሉ ፓኬጅ ያለሙት የበቆሎ ምርት የተሻለ ደረጃ ላይ መድረሱን ተናግረዋል። በዚህ ኮንትራት ነው የወሰድኩት፣ ለ1 አመት ነው የወሰድኩት። ሙሉ ፓኬጅ ተጠቅመ ሰርቻለሁ። በጣም ተጠቃሚ ነኝ። በግብርና ባለሙያ ተመካክረ ነው ስራውን የቀጠልኩት።
እስካሁን ምርቱ በጣም ምርጥ ነው። አሁንም ያው ለማንሳት ደረጃ ደርሻለሁ። ከዚህም በፊት ዛፍ ነበረ ተተክሎ ያለ እንግዲህ ሳይታረስ የቆየውን ቦታ እንጨቱን ጣሉና ያ ቦታ ይመቸኛል ብዬ የማይሆንበት ቦታ ላይ ከምውል ብዬ ለጋራ ጠይቄ ነው ቦታውን ስራ ጀመርኩኝ። ለዛም እንግዲህ አግባብ ያልሆነ ስራን አልሰራም ብዬ ከግብርናዎች ጋር ተጣይቄ ከባለሙያዎች ጋር ማለት ነው ግብአቱን በመውሰድ ትምህርት ቤቱም ግማሽ በማድረግ እኔም ግማሽ በማድረግ ትምህርት ቤቱም ባለው አቅሙ ጥማድ በረ በመስጠቱ እኔም እንግዲህ አንድም አይደለም ከየትም በመፈለግ ጨምሬ እንደና ደረጃ ላይ ያለው መሆኑን ነው። የትምህርት ቤቱ ርዕሰ መምህር አዴሎ ከበደ በበኩላቸው በትምህርት ቤቱ ያሉ ቦታዎችን በማልማት የውስጥ ገቢን ለማሳደግና ምርትና ምርታማነትን ለማሻሻል በትኩረት እየተሰራ መሆኑን ገልጸዋል። የትምህርት ቤቱን አጠቃላይ ይዞታ ከማልማት አንጻር ብርቱ ስራ እየሰራን ነው ያለነው። ስለዚህ ከነዚህ መካከል እንግዲህ የውስጥ ገቢ አቅማችንን አዳብሮ መቀጠል አማራጭ የሌለ ጉዳይ መሆኑ ይታወቃል። ምክንያቱም በአሁኑ ሰዓት የመማር ማስተማር ስራዎችን ለማስከድ የውስጥ ገቢ አቅምን ማሳደግ እጅግ በጣም ወሳኝ ጉዳይ ነው የሚሆነው። ከዚህ አንጻር በግብርና ቴክኖሎጂ በትምህርት ቤታችን ላይ እጅግ ሰፊ ስራ ነው የሰራ ነው። ይህንን ስንሰራ ያሉንን የቦታ አቅም ስንጠቀም የነበረው ቦታዎችን በኮንትራት በመስጠት በጋራ በማሳረፍ በግልም ትምህርት ቤት ላይ ተማሪዎችን በማስተባበር በመስራት በሶስት አይነት ስራዎች ነው ትምህርት ቤት ላይ ስራዎችን ስንሰራ የነበረው። ከዚህ አንጻር እንደተመለከታችሁት በቆሎ እንግዲህ በሙሉ ፓኬጅ ነው እዚህ ግቢ ውስጥ ስንሰራ የነበር ነው። በሙሉ ፓኬጅ ሰርተንም ጥሩ ውጤት እናስመዘግባለን ብለን ነው እየጠበቅን ያለ ነው። አሁን ወደ ውጤት ደረጃ እየደረስን ስለሆነ ውጤታማ እንሆናለን ብለን እንጠብቃለን። ከዛ ጋርም ተያይዞ አትክልቶችንም አይታችኋል። አትክልቶችም ቢሆኑ በፊት ከተለመደው ከልማዳዊ አሰራር ወጥተን ለምሳሌ ጥቅል ጎመን በመስመር በርበሬን በመስመር ያንም በፓኬጅ በግብርና ባለሙያ በመደገፍ ከነሱም ትምህርት እየወሰድን እነዚህን ስራዎች በመስመር ሲንሰራቸው ለትምህርት ቤቱ ውስጥ ገቢ ብቻ ሳይሆን ማህበረሰቡ አይተው ትምህርት አግኝተው ከዚህ ልምድ ወስደው በጓሯቸው በይዞታቸው እንዲሰሩ ጭምር እጅግ በጣም በርካታ ስራዎች ናቸው ሲንሰራ ያለ ነው። የሺሽንዳ ከተማ አስተዳደር ግብርና ዩኒት አስተባባሪ አቶ ተመስገን ወልደ ማርያም በበኩላቸው በትምህርት ቤቱ በበልግ አዝመራ የበቆሎ ልማት በሙሉ ፓኬጅ ለሌሎች ተቋማት ማሳያ መሆን በሚችል መልኩ እየለማ መሆኑን ተናግረዋል። እዚህ ጋር እየተመለከትን ያለ ነው በበልግ አዝመራ የተሰራውን የበቆሎ ማሳ ነው። እንግዲህ የበቆሎ ማሳ በእርግጥ ቀደም ሲል ትምህርት ቤቱ ያው በራሱ ለማሰራት ያው የአቅሙ ውስንነቱ ስለነበረ ለተለያዩ ሰዎች በጋራ እየሰጠ ምን ያደረገ ነበረ ሲያሰራ የነበረው። ከዛም የሚገኘው ምርት አጥጋቢ ምርት አልነበረም። ምክንያቱም አርሶ አደሩ ደግሞ ወደዚህ ቦታ ሲገባ የራሱን የግል ጥቅምና አላማውን ብቻ ይዞ መጣበት በሬ ለማድለብ የተለያዩ ነገሮችን ብቻ ለመጠቀም የራሱን አላማ ይዞ መጣበትና የትምህርት ቤቱን ጥቅም ያላማከለ ነበርና ያው ይህንን ትምህርት ቤቱ አስቦ በመቀየር የተሻለ አርሶ አደርን አወዳድሮ ወደዚህ በማስገባት ለሌሎችም ማስተማሪያ የሚሆንና ራሱ ሰርቶ መጠቀም የሚችለውን ወጣት ያው ቦታውን በጨረታ ሰጥቶ ከዛ ከሚገኘው በተሻለ ያው የተሻለ ዋጋ ነው ብሎ ባሰበው ማለት ነው። ምክንያቱም ከምርቱ ከሚያገኘው ይልቅ ያው በኮንትራት ሰጥቶ የኮንትራት ገቢ ማግኘቱ የተሻለ ነው ብሎ በማሰቡ ይህን ወጣት በኮንትራት መልክ እዚህ አስገብቶ ያሰራ ያለበት ነገር ነው ያለው። በከተማ አስተዳደሩ ያሉ የተለያዩ ተቋማቶች ያሏቸውን ይዞታዎች በማልማት ምርትና ምርታማነትን በማሳደግ የውስጥ አቅማቸውን ማሻሻል እንዳለባቸው ተመላክተዋል። እዚህ ትምህርት ቤት ላይ ምርቶችን ስናመርት ረጅም ገበያ ላይ ተንቀሳቅሰን አንቸገርም። ከዚህ ቦንጋ ብለን ከዚህ ሚዛን ብለን ያመረትነውን ምርት የምንቸገርበት አይደለም። እንዶ ምሳሌ ማንሳት ይቻላል። እዚህ ካሮት አንድ ጥማድ አዘጋጅተን ቀጥታ ባለ ሆቴሎች መጥቶ መኪና አቁመው በማሳም ገዝቶ ጭኖ የሚወጡበት አጋጣሚዎች ስላሉ ብቻ ሺሽንዳ ሁለተኛ ደረጃ ትምህርት ቤት አቀማመጡም ቦታውም ምቹ አጋጣሚዎች ስላሉ እነዚህ የምናመርታቸው በቆሎች የሚሆኑ የተለያዩ አትክልቶች የሚሆኑ በጊዜ አንስተን ጥሩ ገበያ ለማግኘት ምቹ አጋጣሚዎች አሉ የሚል ሀሳብ ነው ያለው። ትምህርት ቤቶች በአሁኑ ሰዓት ከዚህ በፊት ያው
በተለያዩ ነገሮች መንግስት ትምህርት ቤትን ይደጉማል። ብሎክ ግራንት፣ ስኩል ግራንት ተብሎ ደጎሙ ድጎማዎችን ብቻ መሰረት እያደረገ ጠባቂነት የነበረበት ነገር ነው ያለው። ግን ከቅርብ ጊዜ ወዲህ ትምህርት ቤቶች ሰፊ ይዞታ ያሏቸው እንደመሆኑ መጠን ራሳቸውን መቻል እንዳለባቸው ለትምህርት አስፈላጊ ሆኖ የተማሪና የመምህራን ቁሳቁሶችን ለማሟላት ትምህርት ቤት ራሱን አስችሎ መሄድ ስላለበት መንግስት የዘረጋው አዋጅ አለ። ይህንን መሰረት አድርጎ አሁን ትምህርት ቤቶች ሁሉም በሚባል ደረጃ አሁን ጥሩ መነቃቃት እየተፈጠረ ያለበት ነገር ያለው በከተማችን ውስጥ ባሉ ትምህርት ቤቶች ከዚህ ጋር 7 ትምህርት ቤቶች አሉ። ቢያንስ 2 የሁለተኛ ደረጃ ትምህርት ቤትና 5 የአንደኛ ደረጃ ትምህርት ቤቶች አሉ። እንዲሁም ኮሌጅ አለን። ሌሎች ሃይማኖት ተቋማቶችም አሉ። በአጠቃላይ እነዚህ አሁን የውስጥ ገቢን ከማሳደግ አንጻር እውነት ለመናገር ሰፊ ጥረት እየተደረገ ያለበት ነገር ነው ያለው። ሁሉም ተቋማቶች ያው በዚህ ልክ ነቅቶ ቢሰሩ ከመንግስት ጠባቂነት ወጥቶ ራሳቸውን እንደ ተቋም መምራት ይችላሉ የሚል እምነት ነው ያለኝ። የተወደዳችሁ ተመልካቾቻችን ከከፋ ማህበረሰብ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎች እነኚህን ይመስሉ ነበር። ዜናዎችን ወደ እናንተ ሳደርስ ሲሆን ታደለ ቆይታ አደረግኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በያላችሁበት ቸር ቆዩ።